ይኸውላችሁ እሺ የዛሬ 2 ዓመት ገደማ ነው የሆነች ወገቧ ሞላ ያለች ነች መጣች እዚህ እኛ ጋራች የአባቷን ላዳ መኪና ይዛ መጣች እሺ እኔም ለይታኔ አንዴና አለች እሱን ተወቆይ ከፍቅረኛ ጋር መጀመሪያ ስትገናኙ የነበረው አጋጣሚ መንገድ ምናምን እንዴት ነበር ንገሪ ከፍቅረኛዬ ጋር ስገናኝ የነበረው አጋጣሚማ እኔ ምልሽ ሙዬ ማግዝሽ ነገር አለ እንዴ ቻልኩት ስፖርት አብራልኛለህ እንዴ በእናትህ ኔትወርክ አስቸገረኝ በዚህ ጊዜ ዲፔንደንት ነሽ አንቺም ሰው ነኝ እንዴ አባቱ ማብራት ካልቻልክ እኮ አልችልም ነው የሚባለው ዞር በል ወደዛ አረ እንደዛ ልልሽ ፈልጌ አይደለም አይ ዞር በል ቆይ ለምን እኔን አታደምጪኝም ይልሽ እኔ እኮ ያልኩሽን ሰው ከምታስቸግሪ አሁን ሳፋሪኮም ጊዜ ፕላስ የተሰኘ ጥቅል አዘጋጅቷል እና እሱን ከአዲስ ሰዓት እስከ 2 ሰዓት ያህል ያልተገደበ ኢንተርኔት ነው እሱን መጠቀም ትችያለሽ ነው ሻን ጥቅል ማለት ነው ከኮከብ 777 ኮከብ 2 መሰላል ላይ ማግኘት ትችያለሽ ደግሞ የተለያዩ ፊልሞችን ኦንላይን ጌሞችን ኳሶች ማየት ትችያለሽ ኳስ ማየት ትችያለሽ እና ደግሞ የተለያዩ ፊልሞችን መላላክ አፕሎድ ራሱ ለማድረግ በጣም ፈጣን ነው እሺ ጊዜ ፕላስ የተሰኘው ፓኬጃቸው ቴንኪው በጣም አሪፍ መረጃ ነው ነገርከኝ ስልክሽን ደግሞ ጽፈሽልኝ ሻይ ቡና እያልን ብንኖር እና ስንገናኘን ይመስላል ይኸውልህ እያየን አይደለ ያንዳንድ ሰው ፍቅር መንገድ በጣም አስተማሪ ነው በጣም ያስተምራል እኔ ምን አንተ ፍቅር ግን አታስጨንቁኝ በእናታችሁ በዚህ ነገር ወደዛ ሄዱልኝ ይሄ ስለፍቅር ሲመጣ ይሄ ነው